በዚህ ማበጠሪያና በዚህ ኩል እንዴት እንደዚህ አይነት ቅንድብ መስራት እንደምንችል ነው ማሳያችሁ። ዛሬ እንግዲህ አራተኛ የቅንድብ ልምምዳችን ላይ ደርሰናል። እስካሁን ድረስ 3 ቪዲዮ ፖስት አድርጌላችኋለሁ፣ እየገባችሁ ማየት ትችላላችሁ። አላማው ሁላችሁም እንደኔ በተለይ የቅንድብ ጸጉራችሁ ትንሽ የሆነ ሰዎች እንደዚህ አይነት ቅንድብ መስራት እንድትችሉ ነው። ወደ ቪዲዮ ቅንድብ እንድትለምዱ በተከታታይ ቪዲዮ እየሰራሁላችሁ ለምንድነው ግን ላይክና ፎሎ ማታደርጉት? እንዲሁም ቅንድብ መልመድ ለሚፈልጉ ጓደኞቻችሁ ሼር ማታደርጉት? በተከታታይ ቪዲዮም ሰራላችሁ ሁላችሁም በቤታችሁ ውስጥ ሆናችሁ ቅንድብ መስራት እንድትለምዱ ነው። እንዲሁም ቪዲዮ ላይ እንደምታዩት ተከተላችሁ መስራት ነው። በጣም ቀላል ነው። ፍሬሙን ካወጣችሁት በኋላ ፍለፊቱን ወደ ላይ ናቹራል ሉክ እንዲኖረው እንዲሁም ውስጡን ፊል እናደርገዋለን። ከዛ በዚህ በአይብሮ ብረሽ እንድናደርገዋለን ማለት ነው። ይሄ ኮንሲለር ነው፣ አብዛኞቻችሁ ስለምትጠይቁኝ ነው። ከዛ በኮንሲለር ሼፑን እናስተካክለዋለን። እንዲሁም ከስር ጸጉር ካለው ይሸፍንልናል ማለት ነው። ፋይናሊ እዩት እንዴት እንደሚያምር። በቤታችሁ ሞክሩትና ኮሜንት ላይ አስቀምጡልኝ። እንዲሁም እኔ ጋር ሜካፕ መሰራት የምትፈልጉ ሰዎች ደውሉ። ቴንኪው ባይ